ሰላም ጤና ይስጥልን የተወደዳችሁ የካናል ቲዩብ ቤተሰቦች እንደምን አላችሁ? ለአሁኑ ሁለት መረጃዎችን ይዘን ቀርበናል። አብራችሁን ስለምትቆዩ ከልብ እናመሰግናለን። መልካም ቆይታ። የመጀመሪያው መረጃችን በአዲስ አበባ ከተማ የሚገኙ ባንኮች እስከ ምሽት 3 ሰዓት ድረስ አገልግሎት እንዲሰጡ መጠየቃቸውን ይመለከታል። የአዲስ አበባ ከተማ አስተዳደር የንግድ ቢሮ ባንኮች እስከ ምሽት 3 ሰዓት ድረስ አገልግሎት እንዲሰጡ ለብሔራዊ ባንክ ደብዳቤ በመጻፍ ጠይቋል። የንግድ ቢሮው እንዳለው እንደማንኛውም አገልግሎት ሰጪ የንግድ ተቋማት ዋና መንገድ ላይ የሚገኙ ባንኮች እስከ ምሽት 3 ሰዓት ድረስ አገልግሎት የሚሰጡበት አሰራር እንዲዘረጋ የትብብር ጥያቄ አቅርቧል። ዋና መንገድ ላይ የሚገኙ የንግድ ተቋማት እስከ ምሽት 3 ሰዓት ድረስ እንዲሰሩ ከተወሰነ ብዙ ባንኮችን በዚሁ መስመር ላይ የሚገኙ በመሆኑ የአገልግሎት ሰዓታቸውን ማራዘም ለንግድ እንቅስቃሴ መሳለጥ አስፈላጊ በመሆኑ የትብብር ጥያቄ ቀርቧል ሲል ቢሮ አሳውቋል። ወደ ሁለተኛው መረጃችን ስናመራ የ2017 ዓ.ም የትምህርት ዘመን የሬሜዲያል ተማሪዎች ከማዕከል የሚሰጥ ፈተና ከግንቦት 26 እስከ ግንቦት 30 ቀን 2017 ዓ.ም ድረስ እንደሚሰጥ ትምህርት ሚኒስቴር ማሳወቁን ይመለከታል። በሚኒስትሩ የአካዳሚ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሜጄና መጋቢት 15 ቀን 2017 ዓ.ም ለሁሉም የመንግስት ዩኒቨርሲቲዎችና ለሁሉም የግል ከፍተኛ ትምህርት ተቋማት በጻፉት ሰርኩላር የ2017 ዓ.ም የሬሜዲያል ተማሪዎች የማጠቃለያ ግምገማ 100% ከማዕከል እንደሚሆን አስታውሰዋል። የሪሜዲያል ተማሪዎች ከዚህ በፊት 70% በማዕከልና 30% በተቋማት የሚዘጋጁ ምዘናዎችን ይወስዱ የነበረ ሲሆን ከ2017 ዓ.ም የትምህርት ዘመን ጀምሮ ግን የሪሜዲያል ተማሪዎች የማጠቃለያ ምዘና 100% ከማዕከል እንዲሰጥ በጥቅምት 2017 ዓ.ም መወሰኑ ይታወሳል። በዚህም የ2017 ዓ.ም የሪሜዲያል ተማሪዎች በሚማሩበት ተቋም የሚሰጥ የተከታታይ ምዘናና የማጠቃለያ ፈተና ውጤት ለትምህርት ሚኒስቴር የሚላክ ሲሆን ከዛም በማዕከል በሚሰጥ ፈተና የተማሪዎቹ መቀጠልና አለመቀጠል የሚወሰን ይሆናል ተብሏል። ለነበረን ቆይታ ከልብ እናመሰግናለን። መልካም ጊዜ።